ፖሊስ አገልጋዮችን ከማጀብ እንዲታቀብ ተጠየቀ። የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ፖሊስ አገልጋዮችን ከማጀብ እንዲታቀብ ጠይቋል። ኮንፈረንስ አስመልክቶ በጦር መሳሪያ አንድ አገልጋይ ማጀብ እንደ ወንጌል አማኝ በጽሁፍ ተቀባይነት የሌለው አስተምሮት ውጪ በመሆኑ የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል በወቅልኝ ብሏል። የካውንስሉ ጽህፈት ቤት ኃላፊ የሆኑት ፓስተር ጌትነት ለማ በሰጡት መግለጫ የመንግስት አካላት ለአንድ አገልጋይ ፖሊስ አሰልፈው መሳሪያ አስታጥቀው አጀብ ፈጥሮ ግርግር በማድረግ የሆነ አካል ወደ ከተማው እየገባ የሚያስመስሉት ነገር ተገቢ እንዳልሆነ ተናግሯል። እጀባው ትርጉም አልባ ነው፣ ከመጽሐፍ ቅዱስ ውጪ ነው። በጦር መሳሪያ መታጀብ ትርጉም ሌላ ነው። ፍርሃት ሲኖር ነው መታጀብ የሚመጣው። አገልጋዩ ከህዝብ የተበደረው ገንዘብ ሲኖር ችግር የሚፈጥርብኝ ህዝብ ይኖራል ብሎ ሰፈራ ነው በፖሊስ የሚታጀበው እንጂ ወንጌል ለመስበክ ከሆነ እጀባ አያስፈልገውም ብለዋል። በተደጋጋሚ እንደዚህ የሚያደርጉ አገልጋዮች በጽሁፍ በአካል ማስጠንቀቂያ ሰጥተናል፣ በቅርቡ እርምጃ ወስደን መግለጫ እንሰጣለን ብለዋል። መጋቢት 11 ቀን ነቢይ እዩ ጩፋ ወደ ሐዋሳ ሲመጣ የመንግስት ፖሊስና ሙሉ ማርሽ ባንዱን አቀባበል ማድረጉ የመንግስትና ሃይማኖት የተለያዩ ናቸው የሚለውን የህግ መንግስት ድንጋጌ ጥሷል በሚል አነጋጋሪ እንደነበር ይታወሳል።